ፊልሙ ሲጀምር ዮስኪ የተባለ አንድ ነፍሰ ገዳይ ወደ ህዝብ መጸዳጃ ቤት ስራውን ለመስራት ሲገባ ያሳየን ይጀምራል። እዚህ የመጣውም ትልቅ ስልጣን የነበረውን አንድ ፖሊስን ለመግደል ሲል ነበር። የፖሊስም ስሙ ሳዋዳ ይባላል። ከትንሽ ቆይታ በኋላም ሱጊሞቶ የተባለ ሰው ደግሞ ወደዛ ክፍል ይመጣል። እሱም ለቶኪዮ ላይቭ ኦርጋናይዜሽን የሚሰራ ሲሆን የሞቱትንም ሰዎች በሞታቸው እንዳይታወቅ የሚያደርገው እሱ ነበር። ሱጊሞቶም ይዞት በመጣው ትልቅ የሻንጣ ውስጥ አካሉን ከከተተ በኋላ ወደ ሚስጥራዊ ቦታ ይወስደውና እዛም ድጋሚ እንዳይገኝ በሚል በትናንሹ ይቆራረጠዋል። ስራውንም ከጨረሰ በኋላ አሳዎቹንም ደግሞ ይመግባቸዋል። ከዚያም ትዕይንቱ ሃይድራ የተባለችውን ትንሽዬ ካፌን ደግሞ ያሳየን ይቀጥላል። አልኮል ከማቅረባቸው በተጨማሪ ይሄ ቦታ ግን በደንብ ይታወቅ የነበረው በምግባቸው ነበረ። ይዘጋጅ የነበረውም ዝምተኛ በሆነውና ስቆ እንኳን በማያውቀው ሼፍ ነበረ። ይህ ሼፍም ስሙ ታካሺ ሲሆን ካፌው ደግሞ ይመራ የነበረው ሪና በተባለች ወጣት ልጅ ነበረ። በቤት ውስጥም አንድ አስተናጋጅ ኬንታ ሲሆን የሚመጡትንም ደንበኞች ተቀብሎም የማስተናገድ ስራ እሱ ነበረ። ምንም እንኳን ሃይድራ ትልቅዬ ካፌ ባይሆንም ነገር ግን ብዙ ከስተመሮች ነበሩት። ሁሉም ነገር ለደንበኛ ምቹ ስለነበረና የሚያቀርቡትም ምግብ በጣም አሪፍ ስለነበረ ብዙ ደንበኞች ተመልሰው እንዲመጡ ያደርጋቸው ነበር። ይህ ካፌም በመጨረሻ የብዙ ሰዎችን ትኩረት እየሳበ ይመጣል። ታካሺ ምግቦቹን የሚሰራበት መንገድ ቀላል ነበረ። መጀመሪያም ደንበኞቹ ገና ወደ ውስጥ እንደገቡ ፊታቸውን ይመለከትና ያሉበትንም ሁኔታ ይመለከታል። ይህም ጠጥተው ከሆነ ተናደው ከሆነና ወይም ደግሞ ተደስተው ከሆነ የሚለውን ነበር የሚያዩ። በዛም ላይ በመደገፍም ምግቦቹን ለነሱ በሚሆን አይነት አበሳሰል አብስሎ ይሰጣቸዋል። በዛን ቀን ላይም ዩካሪ የተባለች ደንበኛ ስለነበረችና ምግቡን ስለወደደችው እንዴት እንደሰራው ስትጠይቀው ምግቡ ውስጥ የከተታቸውን ነገሮች በሙሉ ይነግራት ይጀምራል። እሷ በመፈለገው አይነት መልኩም ቅመሙን መመጠኑ ያስገርማታል። የሰራበትንም ቴክኒክ እየነገራት በነበረበት ሰዓት ላይ የሆነ ልክ ያልሆነ ነገርን ይመለከታል። ይህም ከኋላ ከተቀመጡት መካከል አንደኛው ከጎኑ ለነበረችው ሴት መጠጥ ውስጥ መድኃኒትን ሲከት ነበር የተመለከተው። ያቺ ሴትም ያንን ከጠጣች በኋላም ብዙም ሳይቆይ ትወድቃለች። ታካሺም ሄዶ ወዲያውኑ ያነሳታል። ለዚህም ጥፋተኛ የነበረውንም ሰውም ፊት ለፊቱም አፍጥጦ ይመለከተዋል። ሲገለጥም ይሄ ሰው ሀሰጋዋ ይባላል። በዋነኝነት ስራው የፖሊስ ኦፊሰርነት ሲሆን በሃይድራ ካፌ ውስጥም ለረጅም ጊዜ የቆየም ደንበኛ ነበር። ሪናና ኬንታ ታካሺ እሷን ለማንሳት በፍጥነት የሄደበት መልኩ ያስገርማቸውና ጥርጣሬ የሚፈጥርባቸዋል። ይሄ የመጀመሪያ ጊዜው አልነበረም። በካፌ ውስጥ የሆነች ትንሽ ነገር እንኳን በተፈጠረችበት ጊዜ ላይ ወዲያውኑ አስተውሎ ነበር የሚመለከተው። እናም ችግሮች በተፈጠሩበት ሰዓት ላይም ችግሮችን በሚያቆምበት በትክክለኛው ሰዓት ላይ የሚደርስ አይነት ሰው ነበረ። ሪናም ይህንን በማሰላሰል በመጨረሻ ምናልባት ታካሺ የድብድብ ችሎታ ይኖረዋል ብላ ታስባለች። ይሁን እንጂ ሲደባደብ አንድም ቢሆን ተመልክቷታል። ኬንታም ይህንን በሰማበት ሰዓት ላይ መሳቅ ይጀምራል። ምክንያቱም ይሄ ዝምተኛና ብዙ ማውራት የማይወደው ሼፍ ሊደባደብ ይችላል ብሎ መገመት በጣም ትልቅ ስህተት እንደሆነ አድርጎ ነው የተመለከተው። ይህንንም እየተናገረም በከባዱ በሚስቅበት ሰዓት ላይ ከኋላው ታካሺ ተመልሶ እንደመጣ አልተመለከተም ነበር። እሱም በሚያስፈራ አስተያየትም እሱን ዝም ብሎ ይመለከተዋል። የሌሊት ሰዓትን በደረሰበት ሰዓት ላይ ታካሺ ረፍት ለማድረግ ሲል ወደ ቤቱ ለማምራት ይወስናል። ብዙ ሰው በማይገኝበትም ጸጥተኛው መንገድም ብቻውን ማምራቱን ይቀጥላል። በካፌው ውስጥም ኬንታ ለሪና በእውነቱ ታካሺ ማን እንደሆነ እየጠየቃት እንደነበር አላወቀም። ሪናም ለኬንታ ታካሺ ከሷ ጋር መስራት ከጀመረ 3 ዓመት ያክል እንደሞላቸው ትነግረዋለች። ከሱ ጋርም የተገናኘችውም ልክ አባቷ እንደሞተም ነበረ። በዚያን ጊዜ ላይም የአባቷ የስራ አጋር እንደሆነም ከነገራት በኋላ በካፌው ውስጥ እንደ ሼፍ አድርጋም እንድትቀጥረው ይጠይቃታል። ሪናም ስለሱ የምታውቀው አንድ ነገር ይህም ብቻ ነበረ። ምንም እንኳን የተለየ አይነት ባህሪ ቢኖረውና ሰውነቱ ላይም ብዙ የሚባሉ ጠባሳዎች ቢኖሩበትም ሪና ግን ታካሺ ጥሩ ሰው ነው ብላ ለማሰብ ወስናለች። ብዙም ሳይቆይ ታካሺም ወደ ቤቱ ይደርሳል። ልብሱንም ከቀየረም በኋላ በጸጥታ ወንበሩ ላይ ሄዶ ይቀመጣል። እንደምንመለከተውም ባህሪው የተለየ አይነት ባህሪ ይመስላል። ይሁን እንጂ ይሄ ሊፈጠር የቻለው ከባድ የእንቅልፍ ማጣት ችግር ስለነበረበት ነበረ። ለመተኛት በጣም የሚቸገር አይነት ሰው ስለነበረ ለቀናት ያክል አይኑን ሳይጨፍን መቆየት የሚችል ነበረ። በቀጣዩ ቀን ማታ ላይ ታካሺ በስራው ላይ በነበረበት ጊዜ በካፌው ውስጥ ሀሰጋዋን ይመለከተዋል። እሱ ሊመለከተው የነበረው ልክ ባልሆነ አስተያየት ነበረ። ሀሰጋዋም ሪናን እያዋራት ያለ ሲሆን ንግግሮቹንም ከመደበኛው አይነት ንግግር በመቀየር ግላዊ የሆኑ ጥያቄዎችን መጠየቅ ይጀምራል። በዚህም መሃል ላይም ስለ ሞተው አባቷም እሷን መጠየቅ ይጀምራል። ይህን የጥያቃትም ለማወቅ ከነበረው ጉጉት የተነሳ ሲሆን ሪና ግን ይህንን ንግግራቸውን በመቀየር ስለ ሌላ ነገር እንዲያወሩ ታደርጋለች። ይህንንም ያደረገችው ሀሰጋዋ ትክክለኛው ስራው ምን እንደሆነ በመጠየቅ ነበር። ቢሆንም ይህንን ከመመለሱ በፊት ግን ሀሰጋዋ የስራ አጋሩ ከሆነ ከሌላ ኦፊሰር ይደውልለታል።
ያ ኦፊሰርም የጠየቀው ስለ ሰዋዳ መጥፋት ነበር። አሰጋዋም ግራ መጋባቱ ስለነበረ ራሱ ወደ ሰዋዳ ለመደወል ይወስናል። ስልኩንም በደወለበት ሰዓት ላይ ጠራ ነበር። ይሁን እንጂ በሌላኛው በኩል የሚገኘው ሰው ግን ሰዋዳ አልነበረም። ይልቁኑ ሱጊ ሞቶ ነበር። እሱም አሰጋዋ በሚደውልበት ሰዓት ላይ ስልኩን ሳያነሳ ጸጥ ይለዋል። ሰዋዳ ማውራት ስላልፈለገ ይሆናል ብሎ በማሰብ አሰጋዋ በዛ መናደድ ይጀምራል። በዚህን መሃል ላይ ግን አንድ ሚስጥራዊ ሰው እሱን ከርቀት እየተመለከተው እንደነበር አላወቀም ነበር። በቀጣይ መሽቶ ካፌውን ሊዘጉ ባሉበት ሰዓት ላይ ኬንታ ሪናን ራት ሊጋብዛት ይወስናል። እሷም በሐሳቡ የተስማማች ሲሆን ነገር ግን መጀመሪያ ሱቁን መዝጋት እንዳለባት ትነግረዋለች። ስለዚህም ከታካሺ ጋር እሱ ቀድሞ እንዲሄድና እንዲጠብቃት ነበር የነገረችው። ኬንታም በዚያ መነታና በመጨረሻ ከታካሺ ጋር ለመሄድ ይወስናል። ምክንያቱም ታካሺ ዝምተኛ ሰው ስለነበረ ከሱ ጋር አብሮ መሄድ ልክ ብቻውን እንደመሄድ ነበር። እነሱ ልክ ከዛ እንደሄዱ አሰጋዋ ወደ ካፌ ይደርሳል። ሐሳቡም ትንሽ ለመጠጣት ነበር። ሪናም እየዘጋጋች ስለነበረም ከዛ ለመውጣት ብትፈልግም ነገር ግን ከነበረው ደንበኝነት የተነሳ ትንሽ ቆይቶ እንዲሄድ ትፈቅድለታለች። አሰጋዋም አብራው እንድትጠጣ የሚጠይቃትና እሷም በሐሳቡ ትስማማለች። ነገር ግን ባላወቀችው መልኩ ያንን መድኃኒት እሷን መጠጥ ውስጥ ሲከት ነበር። ይህ በእንዲህ እንዳለ ታካሺና ኬንታ ወደዛ ቦታ ሊደርሱ ባሉበት ሰዓት ላይ ኬንታ በካፌው ውስጥ ስልኩን መርሳቱን ተከትሎ ያንን ለማምጣት መሄድ እንዳለባቸው ይናገራል። ምንም እንኳን የፖሊስ ኦፊሰር ቢሆንም ስራው አሰጋዋ ይሰራው የነበረው ስራ በሙሉ ግን ልክ ያልሆነ ነገር ነበር። ለአመታትም የተለያዩ ሴቶችን ታርጌት በማድረግ ጥቃት ያደርስባቸውና ይገላቸው ነበር። ፖሊስ መሆኑ ደግሞ ምንም አይነት ማስረጃ እንዳይገኝበት ራሱን ለመከላከል ይጠቅመው ነበር። ሪናም በመድኃኒቱ ምክንያት መሬቱ ላይ ከወደቀች በኋላ አሰጋዋ መድኃኒት የነበረበትን ስሪጅ ሊወጋት ይወስናል። ይሁን እንጂ ይህንን ከማድረጉ በፊት ግን ኬንታ ወደዛ ይደርሳል። ስልኩንም መፈለግ በጀመረበት ሰዓት ላይ የሱ መኖር እንዳይታወቅ የሰጋው አሰጋዋ ወዲያውኑ ከኋላ ያንቀዋል። ራሱን እንዲስትም ካደረገው በኋላ አሰጋዋ የጀመረውን ነገር ለመጨረስ ይወስናል። ነገር ግን ልክ በዛን ሰዓት ላይ ታካሺ እዛ ይደርስና እጁን ይዘዋል። ከዚያም አሰጋዋም ወዲያውኑ ከዚያ ያመልጣል። ይሁን እንጂ በመጨረሻ ታካሺን ፊት ለፊቱ ደግሞ ያገኘዋል። ታካሺም ላደረጋቸው መጥፎ ነገሮች በሙሉ ሊያስከፍለው ተዘጋጅቶ ነበር። በመጨረሻ ግን ታካሺ እሱን ላለመግደል ይወስናል። ድጋሚም ወደ ሪና አጠገብና ወደ ካፌውም እንዳይመጣ ነበር የነገረው። ከዚያም እንደ ቅጣትም ሆዱን ይመታውና አሰጋዋም ራሱን ከሳተም በኋላም ከዛ ይሄዳል። ይሁን እንጂ የሚካሄደውን ነገር በሙሉ ግን ከሩቁ ሌላ ሰው እየተመለከተ እንደነበር አላወቀም። ወደ ቤትም ከተመለሰም በኋላም ታካሺ በዕለቱ ስላደረገው ነገር በማስታወስ ማሰብ ይጀምራል። የራሱንም ቢላም ይዞም ከዚህ በፊት የተወጋበትንም ቁስል ይመለከታል። በዚህን መሃል ላይም በሐሳብ ይወስደናል። የወሰደውም ታካሺ በቶኪዮ ላይፍ ኦርጋናይዜሽን ውስጥ በሚሰራበት ጊዜ ሲሆን እዛ የሚሰራ የነበረው በቅጥር ነፍሰ ገዳይነት ነበር። እናም የተሰጡትንም ተልእኮዎች በሙሉ መወጣት የሚችል አይነት ሰው ነበር። በተሰጠው ትዕዛዝ ሁሉንም ሰው መግደሉን ተከትሎ ለሱ ልክ እንዳማካሪውና እንደ ቅርብ ጓደኛው ይመለከተው የነበረውን ጁኒቺሮን እንኳን ሳይቀር ገድሎታል። ይህም ሊሆን የቻለው ጁኒቺሮ የድርጅቱን ህጎችን መጣሱን ተከትሎ ነበር። ጁኒቺሮም ከመሞቱ በፊት ታካሺ ልጁን እንዲጠብቅለት ይነግረዋል። እናም ይቺ ልጅም ሪና ነበረች። ከዚያ ጊዜ ጀምሮም ታካሺ ከዚህ ስራው ራሱን ለማግለል ይወስናል። ምክንያቱም የጁኒቺሮ ትልቁ ፍላጎት ነበር። ህይወትም ብዙ ሰዎች ከሚያስቡት በተለየ መልኩ በጣም ከባድ መሆኗን የተረዳው ታካሺ ሪናን በቻለው አቅም ልክ እንደ አሰጋዋ ከሚመስሉ ሰዎች መጠበቅ እንዳለበት ያስባል። ከዚያም በዛን ቀን ታካሺ ወደ ካፌው በመሄድ ሪናን ካገኛት በኋላ ራሷን ለመከላከል የሚያስችሏትን ዋና ራስን መከላከያ መንገዶችን እሷን ማስተማር ይጀምራል። ከዚህ በኋላም ጥቃት ሊደርስባት ከሆነ ራሷን በትንሹም ቢሆን እንድትከላከል ነበር ሐሳቡ። ምንም እንኳን እንደዚህ አይነት ነገር ሲያሳያት ለሷ የመጀመሪያ ጊዜዋ ይሁን እንጂ ነገር ግን እስካሁንም ጥቃት እንዳይደርስባት ሲከላከልላት ስለነበረ ለዛ ታመሰግነዋለች። በዛን ጊዜ ላይም ታካሺ አባቷን እያስታወሳት እንደሆነ ማስተዋል ትጀምራለች። ቀኑ በመሸበት ጊዜ ላይ ታካሺ አሁንም ግን በካፌው ውስጥ እየሰራ ይገኛል። በዚህ ጊዜ ላይም ከአንድ ሰው የተለየ አይነት የምግብ ትዕዛዝ ይደርሰዋል። እሱም ያዘዘው ሰው ማን እንደሆነ ለማጣራት ሲል ወደ በሩ አጮልቆ ይመለከታል። በዚህም ሰዓት ላይም ወደዚህ ካፌ ያመራው ሱጊሞቶ እንደሆነ ነበር የተመለከተው። በድርጅቱ ውስጥም አብረው አንድ ላይ ሲሰሩም ነበር። በቀጣዩ ቀንም ታካሺ ሺኒቺ የተባለውን ሌላኛውን ጓደኛውን ደግሞ ሄዶ ለመጎብኘት ይወስናል። እሱም ልክ እንደነሱ በቶኪዮ ላይፍ ግሩፕ ውስጥ በነፍሰ ገዳይነት ይሰራ የነበረ ሰው ሲሆን ሱጊሞቶም በትላንትናው ዕለት ወደ ካፌው ውስጥ የመምጣቱ ምክንያት ስራው መጠናቀቁን ለመናገር እንደሆነ ይነግረዋል። እንደ ድርጅቱ አመለካከት ከሆነ አሰጋዋ ከተገደለ በኋላ ታካሺ ደግሞ ለሌሎች ነፍሰ ገዳዮች ታርጌት መሆን ጀምሯል።
ይህም ታካሺን ያስደነግጠዋል። ምክንያቱም ደግሞ ሀሰጋዋን የገደለው እሱ አልነበረም ነበር። ስለዚህም ከድርጅቱ ጋር የሚያገናኝ ምንም አይነት ስራን እንዳልሰራም ይናገራል። ከዚያም ሺኒቺ እውነቱን መናገር ይጀምራል። ሀሰጋዋ መጀመሪያውኑ እንዲገደል ታዞ እንደነበረ ይናገራል። ምክንያቱም ሀሰጋዋ የነበረበትን የፖሊስነት ደረጃን በመጠቀም የተለያዩ ማደንዘዣ መድኃኒቶችን ተጠቅሞ ሴቶችን ያደነዘዘ እንደነበረና ከዚያም በኋላ ደግሞ መድኃኒትን በመውጋት ብዙ አደንዛዥ እጾችን ወስደው እንደሞቱ ያስመስለ እንደነበር ይነግረዋል። ምንም እንኳን ራሱ ታካሺ ሀሰጋዋን ባይገለው፣ ነገር ግን ከዚህ በፊት በነበረው ሌሊት ከሀሰጋዋ ጋር የነበራቸው ጥል በዛ እንዲጠረጠር አድርጎት ታካሺ ልክ ድሮ ወይም ገና አዲስ ነፍሰ ገዳይ በነበረበት ጊዜ ላይ እንደነበረው አይነት ኃይል የነበረው ዮስኪ የተባለው ነፍሰ ገዳይ እሱን ለመግደል ሲል መጥቷል። የሀሰጋዋንም አለቃን ከዚህ በፊት የገደለው ዮስኪ እንደነበረ እናስታውሳለን። በድርጅቱ አመለካከት አይነት ከሆነ እንደነሱ አይነት ሰዎች መሞት አለባቸው። ምንም እንኳን አሁን ለሱ የሚሰራለት ዮስኪ አብሮት ቢሆንም፣ ነገር ግን ሺኒቺ ታካሺ ወደ ድርጅቱ እንዲመለስና እንዲያግዛቸው ይጠይቀዋል። በተለያዩ ሙሰኛ ሰዎች ምክንያት ብዙ ሰዎች እየተጎዱ መሆናቸውንም ነበር እንደ ምክንያትነት ያቀረበው። ይሁን እንጂ ታካሺ ግን ይህንን ጥያቄ አልተቀበለም። ለሺኒቺም ለጁኒቺሮ ሪናን እንደሚጠብቅለት ቃል ገብቶለት እንደነበር ይነግረዋል። ምንም እንኳን ሺኒቺ ታካቺን አጥብቆ የፈለገው ቢሆንም፣ ነገር ግን ታካቺ ከሁሉም ነገር በላይ የጁኒቺሮን ቃል ኪዳን ለመጠበቅ ይወስናል። በቀጣይ የሌላ ነፍሰ ገዳይ ቡድን መሪ የነበረውን ቴሩናካያ የተባለውን ሰውን ደግሞ እንመለከተዋለን። በዚህ ጊዜም ስልክ እያወራ ያለ ሲሆን እንደ ንግግሩ ከሆነ በቶኪዮ ላይቭ ግሩፕ ደስተኛ አልነበረም። ምክንያቱም ሙሰኛ የሆኑ ፖሊሶችን ሳይቀር እየገደሉ ይገኛሉ። ስለዚህም የቶኪዮ ላይቭ ግሩፕን የሚያስወግዱበት ጊዜ እንደሆነም ይናገራል። ይህንንም ሊያረግ ያሰበው የሱ ምርጥ ነፍሰ ገዳይ በነበረው በሳቶ አማካኝነት ነበረ። ከዚያም በቀጣይ ሳቶ ዮስኪ ወደ ተደበቀበትም ቦታም ያመራል። ምንም ጊዜ ሳያባክንም ወዲያውኑ ጥቃት ለማድረስም ነበር ያሰበው። ሁለቱም ችሎታ ያላቸው ነፍሰ ገዳዮች መሆናቸውን ተከትሎ በሁለቱ መሃል ከባድ ድብድብም ይፈጠራል። በመጨረሻ ግን ሳቶ ዮስኪ ላይ ከባድ ጉዳት ያደርስበታል። እንደማያሸንፍም በተረዳበት ሰዓት ላይም ዮስኪ ከዛ ማምለጥን ይመርጣል። ወደ ቤት ስንመለስ ታካሺ ብቻውን ተቀምጦ ይገኛል። በሐሳብም የተዋጠ ሲሆንም ስለ ልጅነቱም ያስታውሰናል። በልጅነቱም ቤተሰቡን ካጣ በኋላም ጁኒቺሮ ነበረ ሊያሳደገው የወሰደው። የቶኪዮ ላይፍ ግሩፕም ዋና መስራቾች መካከል ጁኒቺሮ አንዱ ነበረ። በእነሱ መሃልም ያደገው ቴካሺ ያንን ቡድን ከመቀላቀል ውጭ ሌላ ምርጫ አልነበረውም። እናም በአቅራቢያው የሚገኙ ሰዎች በሙሉም ነፍሰ ገዳይ ነበሩ። በዚህ መልኩም ቴካሺ ድርጅቱ በዋነኝነት አሉኝ ከሚላቸው ነፍሰ ገዳዮች መካከል ተጠቃሽ ሆኖ ሲያገለግልም ነበረ። ከመጀመሪያ ግድያው በኋላም ነበር ወደ ጨካኝ ነፍሰ ገዳይ ሊቀየር የቻለው። እናም የታዘዛቸውን ሰዎች በሙሉ የሚገድል ሲሆን በመጨረሻ ግን በአንደኛው ቀን ጁኒቺሮን እንዲገድል ይታዘዛል። ቴካሺም ተልእኮውን ይወጣል። ቢሆንም ጁኒቺሮ ግን ከመሞቱ በፊት ድርጅቱ ሁለቱንም እንደተበቀላቸው ይነግረዋል። በእውነቱም ከተናደደ በኋላ ቴካሺ ወደ ዋናው መስሪያ ቤት በመሄድና ዳይሬክተሩንም በማግኘት እዛው ባለበት እሱንም ይገለዋል። ከዛ ጊዜ ጀምሮም ወደዚህ ድርጅት ደርሶ ማያውቅም። በቀጣዩ ቀን ቴካሺ ወደ ሲሲኒቺ ደግሞ ይመለሳል። ነገር ግን የደረሰው ዜና አሳዛኝ ዜና ነበረ። ምክንያቱም ዮስኪ ተገድሏል። በዚህ ጊዜም በድጋሚ ሲኒቺ ቴካሺ በድጋሚ ቡድናቸውን እንዲቀላቀል ይለምነዋል። እናም በዚህ መልኩም እሱን የገደሉትን ነፍሰ ገዳዮች ወይም ጥፋተኞቹን ፈልገው ማግኘትም ነበር እቅዳቸው። ይሁን እንጂ ቴካሺ ግን አሁንም ከውሳኔው ዝንፍ አላለም። ወደ ነበረበት ጨለማ ውስጥም በድጋሚ የመግባት ምንም አይነት ፍላጎት አልነበረው። ከዚያም ቴካሺ ወደ ቤቱ ለመሄድ ይወስናል። ነገር ግን ብዙ ከመራቁ በፊት የሆነ ሰው እሱን እየተመለከተው እንደሆነ ይገነዘባል። እሱን ከሩቆ የሚመለከተው የነበረውም ሰው ሳቶ ሲሆን መጀመሪያ ላይም ቴካሺ ያሰበው ቀጣዩ ታርጌት እሱ እንደሆነ ነበረ። ይሁን እንጂ በመጨረሻ ግን እውነቱን ይረዳል። ምክንያቱም ሳቶ ሲከታተል የነበረው ሪናን ነበረ። እሷንም አግቶ ከያዛት በኋላም ቴካሺ ብቻውን እሱ ወዳለው ቦታ እንዲመጣም ያዘዋል። ይህንንም ያደረገው የእሷን ስልክ አውጥቶ ቪዲዮ በመቅዳትና ወደ ኬንታ በመላክ ነበረ። ይህም ኬንታና ተካሺ ወዲያውኑ ስለሷ ደህንነት እንዲፈሩና ውሳኔ እንዲወስኑ የሚያደርጋቸው ነበረ። ኬንታም በዚህ ደንግጦ ስለነበረም ወዲያውኑ መታገቷን ለፖሊስ ለመናገር ይወስናል። ይሁን እንጂ ቴካሺ ግን ወዲያውኑ ያስቆመዋል። ሳቶም በፈለገው ጊዜ ሊገላት እንደሚችል እርግጠኛ ነው። ስለዚህም እሷን አደጋ ውስጥ ሊከት አልፈለገም። ይሁን እንጂ ኬንታ ግን ወደ ፖሊስ የማይደውል ከሆነ ደግሞ እሷ ወዳለችበት ቦታ ለመሄድ ይወስናል። ቴካሺ ግን ከሱ ጋር አብሮ እንዳይሄድ ያስጠነቅቀዋል። ምክንያቱም ኬንታ በፍጥነት መጓዝ እንዳይችል የሚያገደው ይሆናል። ሪናንም ለማዳን ከመሄዱ በፊት ቴካሺ ወደ ህዝብ መደወያ ቦታ ያመራል። ከዚያም ወደ ሱጊሞቶም ከደወለ በኋላ የአንድ ነፍሰ ገዳይን ሬሳን ለመሰብሰብ ራሱን እንዲያዘጋጅ ይነግረዋል። የሚገኝበትንም ቦታም ከነገረው በኋላም ቴካሺ ወደ ተሰጠው አድራሻም ያመራል። በደረሰበት ሰዓት ላይም ሪና ራሷን ስታም ነበር ያገኛት። እጅና እግሯም የታሰረ ሲሆን ጊዜ ሳያባክንም ወዲያውኑ ነፃ ያወጣታል።
በድንገትም ሳቶ ከኋላ ጥቃት ያደርስበታል። ሁለቱም ከባድ የድብድብ ችሎታም ስለነበራቸውም በዚህ መልኩ ድብድቡም ይጀምራል። ችሎታቸው ተመጣጣኝ ይሁን እንጂ ሳቶ ግን ትንሽ የቢላን ይዞ ስለነበረ ይህም በትንሹም ቢሆን የበላይነት እንዲያገኝ አድርገዋል። ከዚያም በመጨረሻ ሳቶ ሪናን ይዛታል። ቢላውንም እሷ ላይ በመደቀንም በእሷ ማስፈራራት ይጀምራል። ቴካሺም በዚህ ሰዓት ላይም ለሪና አንድ ምልክትን ይሰጣታል። ይህም ያስተማራትን ቴክኒክ እንድትጠቀም የሚያደርጋት ነበረ። ሪናም ያንኑ ቴክኒክ በመጠቀምም ከሳቶ እጅ ራሷን ታስወጣለች። በተመሳሳይ ጊዜ በቤት ውስጥ ካሜራ ስለነበረ ያንን ካሜራ ተጠቅሞ ደግሞ ቴሩ የሚፈጠረውን ነገር እየተመለከተ ነበረ። እንዳሰበውም እቅዱ ሊሄድለት ባለመቻሉ ምክንያት ቴሪ በላይፍ ግሩፕ ውስጥ የሚገኙትን ሰዎች በሙሉ በራሱ መንገድ ሊያስወግዳቸው ይወስናል። ይሁን እንጂ ከመኪናው በወጣበት ሰዓት ላይ ሺኒቺ እዛ ይደርስና ያስቆመዋል። ቴሩም እስካሁን ድረስ በህይወት በመኖሩም ተገርሟል። በንዴት ተሞልቶ ቴሩን ለመግደልም ይሞክራል። በጁኒቺሮ ሞትና በሌሎቹም ስራዎቹም በጣም ተናዶበት ነበር። ይሁን እንጂ ሲተኩስ ግን ይስተዋል። ከሰከንዶች በኋላ ቴሩ ደግሞ በምላሹ ይተኩሳል። ይህም ሺኒቺ ትከሻውን እንዲመታ ነበር ያደረገው። ከዚያም ቴሩ መኪና ውስጥ በመግባት ከዚያ ያመልጣል። ሺኒቺም በደረሰበት ቁስል ምክንያትም ከባድ ህመም ውስጥ ይገባል። ወደ ነሪና ስንመለስ ታካሺ ሳቶን አሸንፎ ሲመለስ በማየቷ ትደሰታለች። እንደተለመደውም ሱጊሞቶ የተፈጠረውን ነገር ለማጽዳት ወደ ቦታ ይመጣል። በቀጣይ ታካሺ አሁንም ቢሆን ወደዛ ህይወቱ እንዳልተመለሰ እንገነዘባለን። ምንም እንኳን ብዙ ነገሮች የተፈጠሩ ቢሆንም ነገር ግን በሃይድራ ካፌ ውስጥ በሼፍነት መቀጠልን መርጧል። እናም ከዚህ በኋላ ለጁኒቺሮ የገባለትን ቃል ለመጠበቅና ከዚህ በፊት ስሙን እንዲፈራ አድርጎለት የነበረውን ስራውን ድጋሚ ላይ መለስበትም ወስኗል። ከዚያ ጊዜ ጀምሮም ሪናና ኬንታ ቴካሺን ልክ እንደ አራያቸው መከተል ይጀምራሉ። ምንም እንኳን ዝምተኛና ብዙ ማውራት የማይወድ ይሁን እንጂ ነገር ግን ቴካሺ የጀግና ልብ ነበር የነበረው። በዛን ጊዜ ላይም ከረጅም ጊዜ በኋላ ሲስቅ እንመለከተዋለን። ፊልሙም ይህንን እያሳየን ያበቃል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።